በነገራችን ላይ ጋዜጠኝነት እውነትን የማፈላለግና ለተገፉት የመቆም ሙያ እንጂ በባዕድ መንግስታት ወጪ እየተዝናኑ የጥፋትን ድርጊት የማስቀደስ ስራ አይደለም። የኢትዮጵያ ጋዜጠኞች የእስራኤልን መንግስት ግብዣ ተቀብለው መሄዳቸው ብቻ ሳይሆን ተመልሰው መጥተው የሰሩትን ዘገባ የሚከፍለውን ጌታ የማገልገል እንጂ የስነ ምግባር ውጤት አለመሆኑን ያሳያል። ሲጀመር ኢትዮጵያ ራሷ የጦርነት የረሃብና የድሮን ጥቃት ሰለባ የሆነችው ሀገር ሆና ሳለ በጋዛ ላይ የሚፈጸመውን ሰቆቃ ለማድበስበስ መሞከር ትልቅ የሞራል ዝቅጠት ነው። ጋዜጠኞች ነን ባዮች ለጋዛ ህጻናቶችና እናቶች ሊኖራቸው የሚገባውን ርህራሄ በነፃ ጉዞና መዝናኛ መሸጡ የኢትዮጵያ ሚዲያ ልሂቃን ዘንድ ሰብአዊነት ለጥቅም የሚነገድበት ዋጋ መሆኑን ያሳያል። በነገራችን ላይ ሰው ነው የሚለው መሰረታዊ መርህ በሆድ አምላኪነት ተተክቷል። የኢትዮጵያ ሚዲያ ካውንስል አመራር ሳይቀር በዚህ ጉዞ ውስጥ መሳተፋቸውን አጣሪውን በራሱ ታጠረ የሚያሰኝ ነው። ሚዲያን የሚቆጣጠሩና ስነ ምግባር የሚያስከብሩ ተቋማት ራሳቸውን የጥቅም ግጭት ውስጥ ሲዘፍቁ በሀገሪቱ ጋዜጠኝነት ላይ ተስፋ መቁረጥን ይፈጥራል። ታዲያ ይህ የሚያሳየው ችግሩ የግለሰቦቹ ብቻ ሳይሆን ስርዓቱ መሆኑ ነው። በኬንያ በደቡብ አፍሪካና በሞሮኮ የታየ ተቃውሞ ድምጽ በኢትዮጵያ ለመታየቱ እጅግ አሳሳቢ ነው። የኢትዮጵያ ጋዜጠኞች ከሙያ ባልደረቦቻቸው የሚሰነዘርባቸውን ወቀሳ አለማፍራታቸው በኢትዮጵያ ሚዲያ ማህበረሰብ ውስጥ የሙያ ክብር ምን ያህል እንደረከሰ ያሳያል። ሌሎች አፍሪካውያን ለእውነት ሲቆሙ የኛዎቹ ለእፍረት መቆማቸው ሀገራዊ ውርደት ነው። መረጃን ማዛባት ወይም እውነትን መደበቅ ልክ እንደ ጦር መሳሪያ ሰዎችን ይገላል። ጋዜጠኞቹ የሰሩት ዘገባ የእስራኤልን የጦር ወንጀል ራስን የመከላከል እርምጃን አድርጎ ማቅረቡ እነሱንም የዘር ፍጅቱ አጃቢ ያደርጋቸዋል። ታዲያ ይህም በታሪክ ፊት ተጠያቂ የሚያደርግ ከባድ የታሪክ ጠባሳ ነው። ገለጻ እንደሚያሳየው የኢትዮጵያ ሚዲያ ምን ያህል ለውጭ ተጽዕኖ ተጋላጭ መሆኑንና የሙያ ነፃነቱን እንደሸጠ ነው። ጋዜጠኛ ዮናስ ከበደ ከ60 ሺህ በላይ ህፃናት የሞቱበትን የዘር ማጥፋት ወንጀል የጋዜጠኝነት ሙያውን ስነ ምግባሩን ጥሶ የህፃናቱን ሞት የሚያሳይ ስራ ነው የሰራው። በኢቢኤስ ቴሌቪዥን ፕሮግራም መሪነት እየሰራ የሚገኘው ዮናስ ከበደ ለይምሰል የድሬ ልጅ ነኝ በሙስሊም ተከብቤ ነው ያደግኩት ምናምን የሚሉ ማታለያዎችን እየተናገረ ብዙዎችን ሸውዷል። በጣም ማፈሪያዎች ናችሁ። እንደ ሀገር ነው ያፈርንባችሁ።